ሌላው ቁርአን ላይ በሰደቃ ስም የተጠራው ዘካ የሚባለው የእስልምና አራተኛው ማዕዘን ነው። አላህ Subhanahu Wa Ta'ala ቁርአን ላይ خذ من اموالهم صدقه ሰደቃ ተቀበላች ያኒ ከገንዘቦቻቸው ዘካ ወሰድ ሲል በሰደቃ ስም ጠርቶታል። انما الصدقات ሲል ደግተሯል። ሰደቃ እኮ ዘካ እኮ የሚገባቸው ለነዚህ ነው ሲል አላህ ይከፋፍለዋል። በሰደቃ ስም ስለተጠራ ነው። ስለዚህ ዘካ ትልቁ ርዕስ ነው። وهي ركن الرابع من اركان الاسلام ዘካ ከእስልምና ማዕዘንቶች ውስጥ አራተኛው ነው። شهادة أن لا إله إلا الله وأن محمدا رسول الله وإقام الصلاة وإيتاء الزكاة زكاة أراتنيو ما أزنو يسلمنا تلك درجة له ذكر مع الصلاة كثيرا تلك بوتا كم ست صلاة تق بزوج زي أبرو تتقصال 8 هلت بوتالي قرآن است وإقام الصلاة وإيتاء الزكاة يا الله سبحانه وتعالى تقصوتال كصلاة تق ما تقصو تلك النتون يعمل كتال ዘካ የሚባለው እንደ ሰደቃ ተጠዋዕ አይደለም፣ የድሆች ሐቅ ነው። አንተ ዘንድ እኔ ዘንድ ያለ የድሆች ንብረት ነው፣ ግዴታችን ነው ዘካ መስጠት። ዘካ በሁሉም የንብረት አይነት ላይ ይወጅብናል፣ በስርዓት እንከታተለው። ነገር ግን አላመን ተጂቡ ዘካ ግን የሚያወጡ እነማን ናቸው? በእነማን ላይ ነው ዘካ ግዴታ? على كل حر مسلم يملك النصاب ዘካ ግዴታ የሚሆነው በእያንዳንዱ ሙስሊም ከባርነት ነፃ በወጣ ሙስሊም። ግን ሌላው መስፈርት ደግሞ ምንድነው? ሙስሊም ሆኖ ብቻ አይደለም፣ ኒሳብ የሚባል የኢኮኖሚ ደረጃ አለ። የዘካ ሰው ለመባል ኒሳብ የሚባል እርከን አለ። የዘካ ሰው ይባል ዘንድ ያ ሰው ከዛ የደረሰ እንደሆነ ነው። ኒሳብ እንግዲህ ለያንዳንዱ ሰደቃ ለሚሰጣቸው ንብረቶች ለአትክልቱም ለማሩም ለከብቶችም የተለያየ ኒሳቦች አሉ፣ ደረጃ አለ ኢኮኖሚ መጠን። ዛሬ ግን የምናስተውረው ለወረቀት ብሮችና ለወርቅ ነው፣ ለሁለት ይሆናል። ምነው አብዛኞቻችን የምንገለገላቸው እነዚህን ስለሆኑ ማለት ነው። የወረቀት ብር ኒሳቡ የሚመዘነው በወርቅ ነው። አንድ ሰው በእጁ ላይ ያለው ሸቀጥም ይሁን ብሩ 85 ግራም ወርቅ ሊያስገዛው የሚችል ከሆነ ይህ ሰው የዘካ ሰው ይባላል። ተግባባን? 85 ግራም ሲባዛ በዘመኑ የወርቅ ለ1 ግራም ዋጋ ሲባዛ ኒሳብ ሞላ ይባላል። ለምሳሌ አሁን ባለው ዘመናችን ላይ የወርቅ ዋጋ የ1 ግራም ወርቅ ዋጋ 300 ብር ነው ብንል ምሳሌ ማለት ነው። 300 ብር ሲባዛ በ85 ግራም ወርቅ ስንት ይመጣል? በ85 እናባዛው የ1 ግራም 300 ብር ነው ብለናል። ስንት ይመጣል? ወደ 26000 አካባቢ። በኢኮኖሚ ደረጃ የቃው ንብረት ሚሆን በኪሱም ያለው ብር ይሆን ይሄን ያህል ብር ያለው ሰው የዘካ ሰው ይባላል። ዘካ ይወጅበታል። 5000 ብር ያለው ሁላ ዘካ ይወጅበት። ኒሳብ የሚባል እርከን ደረጃ አለ። ኢንሻአላህ ዘካ የሚመለከታቸው ንብረቶች እነማን ናቸው? ወርቅ፣ ብር፣ አዝርዕት፣ ፍራፍሬዎች፣ የንግድ ሸቀጦች፣ የግብርና ምርቶች መሰል ማል ብር ሊባሉ ገንዘብ ሊባሉ የሚችሉ ነገሮች ዘካ ይወጅባቸዋል። አላህ ያለው خذ من اموالهم ገንዘብ ከተባለው ነገር ሁላ ሰደቃ ያዝ፣ ዘካን ያዝ ይላል። ማንኛውም ነገር ነው የምናተክረው እንዳልኳችሁ በሁለቱ ነጥብ ብቻ ነው። አዝርዕቱን እንስሳውን እንተዋለን። አንደኛው ምንድነው? የወርቅ ዘካ ነው። ብዙዎቻችን የምንጠቀም ዘካ ወርቅ ካለ ዘካ ይወጅብሃል። የወርቅ ዘካ ኒሳቡ ከየትኛው ኪሎ ጀምሮ ነው የሚወጅብ? 85 ግራም ወርቅ ካለ በእጅህ ላይ አንተ ዘካ ሰው ትባላለህ። በአመት ውስጥ ካለ ወርቅ ላይ 2.5% ታወጣለታለህ። አንተ 1 ግራም ወርቅ ሊኖር ይችላል በኢኮኖሚ መልኩ ያስከው፣ ግን መነሻው ስንት ነው? 85 ግራም ወርቅ ካለ ከዚህ ላይ በአመት 2.5% ትንሽ ፐርሰንት ነው መስጠት ግዴታ በአንተ ላይ ይሆንብሃል። ነገር ግን ይሄ ወርቅ ለጌጥነት ተይዞ ከሆነ ግን ሁለት መስፈርቶችን ካሟላ ዘካ አይወጅበትም። አንደኛ እቺ እንግዲህ በወርቅ ማጌጥ ለሴት ልጅ ቁርአን ያዘዘው ነው፣ ለወንድ ልጅ حرام ነው። አንዲት ሴት ልጅ ለጌጥነት ወርቅ ያዘች እጇ ላይ የሆነ 50 ግራም ዚኛው 50 ግራም ጆሮዋ ላይ 10 ግራም እንዲህ አድርጋ ወርቅ አጌጠ ሲደመር ከ85 ግራም ሊበልጥ ይችላል። ለጌጥነት እስካዘችው ድረስ አትከፍልበትም። ይሄን ወርቅ ዘካት ታወጣበትም። ሁለተኛ የምታረገው ጌጥ የተንዛዛ መሆን የለበትም። ለጇ ግማሽ ኪሎ ለዚኛው ሩብ ኪሎ የተንዛዛ የተዝረከረከ መሆን የለበትም። የመጀመሪያው ለገንዘብ ማጃነት ያላዘችው መሆን አለበት። እንደምናየው አንዳንድ እህቶቻችን ከጅዳ ሲመጡ የያዙትን 50 ሺህ ብር 100 ሺህ ብር በባንክ ከምንልከው በዶላር ከምንቀይረው የወርቅ ቀበቶ ያሰሩበታል።
ያሰሩበትና ይዘውት ይገባሉ አገራቸው ይሄ ለጌጥ አይደለም ለብር ማጃ ነው ይሄን ቤቷ ካስቀመጠችው በአመት 2.5% ማውጣት ከዛ ወርቅ ላይ ግዴታ ይሆንባታል ለጌጥነት ይዛው ግን በጣም ያልተንዛዛ ከሆነ ችግር የለም ኢንሻአላህ ሁለተኛውና ዋናው የትምህርቱ ርዕስ ምንድነው የንግድ ሸቀጥ ዘካ ነው አላህ Subhanahu Wa Ta'ala ሙእሚኖችን ነግደው እንዲያድሩ እንዲያተርፉ እንዲስተዳደሩ ፈቅዶላቸዋል ወአሐለላሁ البيع وحرم الربا ፈቅዶላቸዋል ለዚህ ለፈቀደላቸው ጸጋ ምስጋና ይሆን ዘንድ ንግድ ምን ነግድ ሰዎች አላህ Subhanahu Wa Ta'ala ካለን የንግድ ኢኮኖሚ እንድንለግስ አላህ Subhanahu Wa Ta'ala ያዘናል يقول مولى عز وجل ቁርአን ላይ አላህ ምን ይላል يا ايها الذين امنوا እናንተ ያመናችሁ ምእመናን ሆይ انفقوا من طيبات ما كسبتم ከሰራችኋቸው ነግዳችሁ ካተረፋችሁት ንብረት زكاة ستو إلنا وقد فسر إمام المجاهد هذه الآية يا عبد الله بن عباس تعالى قدرس إمام المجاهد ما كسبتم من ميلون سيفسر أي عروض التجارة ينقد شكت مالتنا الله سبحانه وتعالى لنقد كازقات جواتشو شكتوج زكاة التي لنا القرآن لي وفي حديث قال سمورة بن الجندب حديث من الهلال قال كان رسول الله صلى الله عليه وسلم يأمرنا أن نخرج الصدقة من الذي نعده للبيع رواه أبو داود سمورة باستلالف حديث من الهلال يا الله ملكتني أقول لنقد كمن الزكاة شكت لي زكاة ست زند يازن نبر الهلال زي لنقد من شكت لي دمرنا السبن زكاة موطأت ربنا انديتنا وطأت ملكته علن إمام البخاري صحيح بخاري حديثات شولي باب سرطوطال باب الزكاة لي ينقد شكتوش زكاة اندمي ملكته تكسوال صحيح كتابات شولي استدلال يادرقوتم هين آياتنا يا أيها الذين آمنوا أنفقوا من طيبات ما كسبتم ميلون سلازي كنقد شكت في زكاة مست واجب قديتانو الله قديتا درقو بنال ينقد الشكت زكاة سليتو نديتنو سليتو يهني مسلال عندنا يا الله ينقد الشكت استدمرو 85 جرام ወርቅ ሊያስገዛ የሚችል ከሆነና ከዛ በላይ ከሆነ የዘካ ሰው ተባላለ ዘካት አወጣለታል ግን ተደምሮ 5 ግራም ወርቅ የሚያስገዛ ወይም ትንሽ 5-6 ከሆነ ዘካንት አይወጅብብህም ጎማ ጫማ ምናምን እየሸጥክ ማለት ነው ነገር ግን ሱቅ ያለው ጨርቁ ወይም ልብስ ሊሆን ይችላል የምትሸጠው አሊያም ቁሳቁስ ሊሆን ይችላል የብረታ ብረት ዕቃዎች ሊሆን ይችላል ሲደመር ከ85 ግራም ወርቅ በላይ ከሆነ 85 ግራም ወርቅ ሊያስገዛ የሚችል ከሆነ አንተ زكاة يوجب بحل مالت أوطاتو انديت نو بيت يالوهن شكتوش لمسالي سكوار بونا متشت سونا النبل يعنن تدمرو الله سدمرو يا نبرته 100 شبر متان نبل سوق يالو نبرت كذا بر لي ك100 شبر لي 2.5% دامت ታወጣለት አለ ግልጽ ነው ምናልባት ደግሞ አንተ ያለህ ንግድ ሸቀጥ ሲደመር ብረታ ብረት ሱቅም ሊሆን ይችላል ተራ ሱቅም የችርቻሮ ሱቅ ሊሆን ይችላል የልብስ ሱቅ ሊሆን ይችላል ያን ዕቃ ታውርድና ያንዳንዱን ታስበዋል ትደምረዋል ስደምረው 85 ግራም ወርቅ ማስገዛት የሚችልና ከዛ በላይ ከሆነ 2.5% ባመት ታወጣለታል እንበል አንተ ዕቃውን ስደምረው 200 ሺህ ብር መጣለ ኪስ ደግሞ ባንክ ያለህ ብር ደግሞ ሲደመር 200 ሺህ ነው ስለዚህ አንተውን በአመቱ መጨረሻ ላይ 2.5% ለ400 ሺህ ታወጣለህ ማለት ነው ተግባባን ወደ 10 ሺህ ብር አካባቢ መሆኑ ነው ኢንሻአላህ ነገር ግን በንግድ ዘካው ወጣት ላይ አንድ ሰዎች የሚሳሳቱ ስተታል ይሄ ምንድነው ሙስተፋዳም ይባላል ድንገታዊ ምርታገኘው ድንገት የሚመጣ ገንዘብ አለ ለምሳሌ እንበል አንተ ዘካ የምታወጣው በአመቱ መጨረሻ ረመዳን ላይ ነው ረመዳን ሊገባ ሲል ሁሌ ዘካ ታወጣለህ ስለዚህ አንተ እጅ ላይ ያለ ብር 100 ሺህ ብር ነው የሱቅ ዕቃ ስደምረው ነው 100 ሺህ ብር ነው ረመዳን ከመግባቱ ወር በፊት ሰው በስጦታ መልክ 200 ሺህ ብር ሰጠ ስለዚህ አንተ አይቺው 200 ሺህ ብር ለረመዳን ወር ሲቀራት ነው ያገኘውት የዛሬ አመት ወር ሲቀረው ነው ማወጣለት አይባልም በአመቱ ሲሞላው ካለህ ንብረት ጋር ደምረህ ነው የምታወጣው የሱቅህ ንብረት ዕቃው ሸቀጡ 100 ሺህ ብር ነው ኪስ ላይ 100 ሺህ ብር አለ ሲደመር 200 ሺህ ብር ስለዚህ በስጦታ መልክ ወይም ስንት አገኘ 200 ሺህ አገኘ ዘካ ስንት ታወጣለህ ማለት ነው ሹክር ነው ለአላህ 2.5% ለ400 ሺህ ብር ታወጣለህ ማለት ነው ግልጽ ነው በጣም ቀላል ይሄ ሙስተፋዳ ይባላል በዚህ መልኩ ነው የምናካሄደው ነገር ግን ሁሉም ንብረቶች የሰውየው ዘካ ይወጅብባቸው يقول النبي صلى الله عليه وسلم نبياتش من يلالو ليس على المسلم في فرسه ولا عبده صدقة باند مسلم ليكو بميقالبو فرس بمياستدادرو بمياقزو باريو لي صدقة وطالت ميلالو
ስለዚህ አንድ ሰው ለሚነዳው መኪና ሰደቃ ያወጣም፣ ለሚሰራበት ቢሮ ሰደቃ ያወጣም፣ ለሚነግድበት ሱቁ ሰደቃ ያወጣም፣ ለሚሽኑ ለሚያመርተው ሚሽኑ ሰደቃ ያወጣም። ለምርቱ ነው እንጂ የሚያወጣለት ተግባባን። ለሱቁ አይደለም ያወጣለት። ሱቁ ላይ ለተቀመጡት ንብረቶች ያን ትደምርና ለድምሩ 2.5% በአመት አንድ ጊዜ ታወጣለታለህ ማለት ነው።